የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ በቅርቡ የብልጽግናው ሰዎች ሻዕቢያ በኃይል የያዘውን የኢትዮጵያ ግዛትን በማስመልከት የሰጡትን አስተያየት ተከትሎ የህወሓት ጽህፈት ቤት ምላሽ ሰጠም። የጽህፈት ቤቱ ኃላፊ ፈትለወርቅ ገብረ እግዚአብሔር የብልጽግናው መንግስት ኤርትራ ሊወር ነው ብለዋል። ቀዳሚው መረጃችን ይሆናል። ፋኖና የኦሮሞ ነጻነት ሰራዊት ያስቀመጧቸው የሰላም ቅድመ ሁኔታዎች እንደ ጥሩ የሚታዩ ናቸው ስትል አሜሪካ ገለጸች። ድርጅቶቹ ያቀረቡትን ቅድመ ሁኔታ ተከትሎም የፌደራል መንግስት ስልጣን ላይ እንደመሆኑ መጠን የሰላም መንገዶችን የሚያፈላልግበት መንገድ በጉጉት ይጠበቃል ስትልም አሳውቃለች። እንቃኘዋለን። በትግራይ ክልል ወደ እርስ በርስ ግጭት ይገባል የሚል ስጋት ማንዣበቡን ተቋማቱ ገለጹ። ይህንን በማስቀረት ረገድ የጄኔራል ታደሰ ወረደ አስተዳደር ኃላፊነቱን እንዲወጣም ጥሪ አቅርበዋል። ተጨማሪውን ይዘናል። የአዲስ አበባ ፖሊስ ላለፉት ቀናት በእስር ያቆየውን ጋዜጠኛ ተስፋለም ወልደየስን ለፌደራል ፖሊስ አሳልፎ ሊሰጠው ነው ተባለም። እስከ ሰበር ሰሚ ድረስ ይግባኝ ያለው ፖሊስ ጥያቄ ውድቅ ሲደረግበት ነው የፌደራል ፖሊስን ተቀብለኝ እሰረው ሊለው መሆኑ የተነገረው። ሰሙታላችሁ። የኢትዮጵያ የሕክምና ባለሙያዎች ጥያቄዎችን ለቢቢሲ በመናገራቸው ባገዛዙ ታስሮ የነበሩት ዶክተር መሐሌት ጉዑሽ ከእስር ተፈቱ። የዳቦና የስራ ሁኔታ ጥያቄዎችን አንስተው በማብራራታቸው ብልጽግናው ሁከትና ብጥብጥ በማነሳሳት በሚል ለ3 ሳምንታት አስሯቸውም ነበር። ሌላኛው መረጃችን ነው። በአማራ ክልል በዝንጀሮ ፈንጣጣ በሽታ የተያዙ 2 ሰዎች መገኘታቸው ተሰማም። ሁለቱ ታማሚዎች የተገኙት በባህር ዳርና መተማ ነው። እንቃኘዋለን። በህንድ አውሮፕላን አደጋ በህይወት የተረፈው ግለሰብ መነጋገሪያ ሆኗል። ወደ ለንደን በመጓዝ ላይ ያለ የተከሰከሰው አውሮፕላን ከ200 በላይ ሰዎችን ህይወትም ነጥቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በቅርቡ የብልጽግና ሰዎች ሻዕቢያ በኃይል የያዘውን የኢትዮጵያ ግዛትን በማስመልከት የሰጡትን አስተያየት ተከትሎ የህወሓት ጽህፈት ቤት ምላሽ ሰጠም። የጽህፈት ቤቱ ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖም የብልጽግናው መንግስት ኤርትራ ሊወር ነው ብለዋል። የኤርትራ ወራሪ ሰራዊትን አስወጣ ብለን ስንጠይቀው በአፍሪካ ህብረት ፊት ከአልጀርስ ውሳኔ ውጭ የያዙት መሬት የለም ሲል ነበር ያሉት ፈትለወርቅ፣ አሁን ግን አፈቀላጤዎቹ ባሏቸው በኩል እየተናገረ ያሉትን አጣጥለዋል። በሌላ በኩል ኃላፊዋ የትግራይ ህዝብና ተፈናቃዮች ከራሳቸው በላይ ለህወሓት ይጨነቃሉ ሲሉ ተደምጠዋል። ተፈናቃዮች የህወሓት ጽህፈት ቤት ግቢን ጥሰው ገብተው የህወሓት ባለስልጣናትን ሲያብጠለጥሉ የተደመጡ ሲሆን ወይዘሮ ፈትለወርቅ ገብረ እግዚአብሔርን አነጋግረዋቸዋል። ተፈናቃዮች ጄኔራል ታደሰን ተጸየፈን ሲሉም በምሬት ተናግረዋል። የብልጽግናው መንግስት ባለስልጣናት ጠቅላይ ሚኒስትር አብይ አህመድም ሆኑ የደህንነት ኃላፊውና የውጭ ጉዳይ ሚኒስትሩም በሰላም ስምምነቱ መሰረት የኤርትራን ሰራዊት አስወጡ የሚል ጥያቄ ሲቀርብላቸው የሚሰጡት ምላሽ ሻዕቢያ የያዘው በአልጀርሱ ስምምነት የተፈቀደለትን መሬት ነው የሚል እንደነበር አይዘነጋም። የአልጀርሱ ስምምነት የተጣሰ ከመሆኑ ባሻገር የድንበር ማካለልም ያላካሄደ ቢሆንም የኦህዴድ ብልጽግናዎችና ሹሞቻቸው ይህንን ሲሉ ቢቆዩም በቅርቡ በፓርላማ የውጭ ጉዳይ ኮሚቴ አባል የሆኑት ዲና ሙፍቲ የኤርትራ ሰራዊት በኢትዮጵያ ግዛት ውስጥ እንደሚገኝ ገልጸው ጽፈዋል። ይህንን በማስመልከት አስተያየታቸውን የተጠየቁት ወይዘሮ ፈትለወርቅ የብልጽግናው መንግስት በአሁኑ ወቅት የኤርትራ ሰራዊት በትግራይና ኢትዮጵያ ግዛት ውስጥ እንደሚገኝ አድርጎ መጥቀስ ያስፈልገው ኤርትራን ለመውረር ስለፈለገ ነው ብለዋል። አዚ ሓለፈ ጊዜ እንታይ ሊመልሱ በስምምዕ በውዕል አልጀርስ መሰረት ዝተዋህበን ቦታ ባለፈው ወራሪዎችን አስወጣ ብለን ስንጠይቀው ምን ብሎ መለሰልን? በአልጀርስ ስምምነት መሰረት የተሰጠውን ቦታ ነው ያዘው አለ። ከዚያ ውጭ ይዘዋል የሚባል ከሆነ አጣርተን ልናረጋግጥ እንችላለን ብሎ ነበር የመለሰልን። ይህንን የተናገረው በአፍሪካ ህብረት መድረክ ላይ ነው። እኛ ግን በአንጻሩ በስምምነቱ መሰረት ወራሪዎች እንዲወጡ ስንል ሞግተናል። አሁን ግን በራሱ ፖለቲካ ሲል ኤርትራን ሊወር ስለፈለገ የትግራይ መሬት የኢትዮጵያ መሬት የተወረራለ በማለት እነዚያን ከዚህ ቀደም አልተወረረም ሲሉ የነበሩ ሰዎችን ተጠቅሞ ተወረናል እያለ ነው። ለፖለቲካቸው እንጂ ለኢሮፕ ህዝብ አስበውና ተጨንቀው አይደለም።
በህወሓት ጽሕፈት ቤት ግቢ ውስጥ በኃይል ጥሰው የገቡ ተፈናቃዮች እያሳለፉ ያሉትን ሰቆቃና ይሄኛውን ክረምትን በተፈናቃይ ካምፕ ውስጥ የመቆየት ፍላጎት እንደሌላቸው በምሬት ሲያስረዱም ተደምጠዋል። የህወሓት ባለስልጣናትን አንድ ቀን እንኳን አይታችሁን አታውቁም ሲሉ የተቹት ተፈናቃዮቹም ጦርነት የሚባል ነገር አታሳዩን፣ እኛ ወደ መጣንበት በራሳችን ፍቃድ እንሄዳለን፣ እዚህም ሆነን ሞት ነው፣ እዛም ከሄድን ሞት ነው፣ እዛው ይግደሉን ሲሉ ተናግረዋል። ከም ውድብ ህወሓት ፈትለ ወርቂ ከም ባዕልኻ ኮይንከውን ክትሓስብና ዋ ስቕመጦሙ ኣብ ፅሙቕ ገዛኹም ስለደቀስኩም ኣብ ፍቅኩም ስለደቀስኩም ህዝብ ምንታይ ርቅሽ ለባ ወሪድኩም ባርእዎ ባዓይንኩም ዓሪኩም ብስር እስኪ ምን እያደረጋችሁ እንዳለ ልጠይቃችሁ። ህወሓት እንደ ድርጅት ፈትለ ወርቅ ደግሞ በግልሽ ልታስቢልን ይገባ ነበር። እናንተ በጥሩ ኑሮ ላይ ቤት ውስጥ ሆናችሁ በፎቅ ላይ ስለተኛችሁ ችግር ላይ ያለን አይመስላችሁም። ቢያንስ እንኳን ለምን ወርዳችሁ አታዩንም? ይህ ተፈናቃይ እኮ ትናንት ካፉ ነጥቆ እናንተን ሲያጎርስ ነበር፣ እናንተን ሲንከባከብ ነበር። ተፈናቃይ ካምፕ ውስጥ ሆነን እኮ መዋጮ ተጠይቀን ስንከፍል ኖረናል። ከዚያች ከምትሰጠን 9 ኪሎ ጭምር የምናዋጣ ቀንሰን የምንሰጥ የዋሆች እኮ ነን። መሪዎች አሉን እያልን ተኝተን ነበር። አሁን ግን ነቅተናል። ህዝብ ቢሞት ወንበር ላይ ተቀምጣችሁ የምትፈጥሩት ነገር የለም። በእናንተ ሰበብ ህዝቡ እሳት ላይ ከተማገደ በኋላ የምትፈይዱት ነገር የለም። አሁን መሮናል። 5 ዓመት ሙሉ ከቤት ተለይቶ መኖር ከባድ ነው። ሀብት ንብረት የነበረን ሰዎች እኮ ነን። ከዚህ በኋላ ትዕግስት አይኖረንም። እንንቀሳቀሳለን፣ እንሄዳለን። ከፈለጉ እዚያው ውጠው ያስቀሩ። እዚህም ሞት ነው፣ እዚያም ሞት ነው። እኛ እንሄዳለን። የታሪክ ተጠያቂዎች እንዳትሆኑ፣ ስንሞት ተጠያቂ እንዳትሆኑ ከወዲሁ አስቡበት። በጦርነት ሳይሆን በሰላም እንገባለን። ጦርነት የሚባል ነገር ከዚህ በኋላ እንዳታሳዩ። ህዝባችንን የፈጀብን ይበቃናል። እንዲህ አይነት ብሶት በተሰማበት መድረክ ላይ አወያይ ሆኖ የተቀመጡት ወይዘሮ ፈትለ ወርቅ ህዝቡ ከኛ ይልቅ ድርጅታችን ትዳን እያለ ነው ብለዋል። በጣም ዝገርም እዩ። ኣብ ኩሎም መድረካት ዝተመዛበለ ህዝብና በይኑ ይኹን። በጣም የሚገርመው ነገር በሁሉም መድረኮች ህዝብን በምናወያይበት ጊዜ ስለ ግል ችግሩና ኑሮው፣ ስለ ስቃዩ ይናገራል። ነገር ግን መጀመሪያ ድርጅታችን ትዳን ነው የሚለን። ወደ ቦታችን ለመመለስም ድርጅታችን ትኑርልን ነው የሚለው። ተፈናቃዮቹ በተመሳሳይ መንገድ የክልሉን ርዕሰ መስተዳደር ቢሮ የውጭ በር ጥሰው መግባታቸውን መዘገባችን አይዘነጋም። ባሳለፍነው ረቡዕ ተንበርክከው የሚማጸኑ እያለቀሱ የሚለምኑ እናቶችና ተፈናቃዮች በፕሬዝደንቱ ቢሮ በር ላይ ተሰልፈውም ነበር። ይህንን በማስመልከት የተናገሩት ተፈናቃዮቹም ጄኔራል ታደሰ ተጠየፈን እኛን ጓዶቹን የጓዶቹ ልጆችና ወዳጆቹን ሊፈራንም ሆነ ሊጸየፈን አይገባም ነበር ሲሉ ተናግሯል። ርዕሰ ምሕዳር ግዚያዊ ምሕዳር ርዕሰ ምሕዳር ትግራይ አውት ህዚ ባዕሉ ቀሪቡ አቤቱን ጥራኑን ናስማው ይሉ አገግናለው ይሉ በርዕሰ መስተዳድሩ ቢሮ ህዝቡ ሄዶ ሲጮህ ነው የዋለው። አቤቱታዬን ስሙኝ እያለው አለ። ግን ቢያንስ ታጋይ ታደሰ ወረደ ብዙ የሚያውቅ ሰው ነው። ያን ሁሉ አቤቱታ ሲያቀርብ የዋለ ህዝብ ገሚሱ ጓዱና ጓደኛው ሆኖ ከሱ ጋር ሲታገል የነበረ፣ ገሚሱ ደግሞ የጓዶቹ ልጅ፣ ሌሎቹ ትናንት ወደ ውጊያ ሲልካቸው የነበሩ ወጣቶች ታጋዮች ነበር። እንዲህ ያለ ሰው ሊያስፈራው አይችልም። የእሱ አካልና ደጀንም ነበር። በፈለግነው ሰዓትና ፈቃደኛ ሆኖ ሊያገኘን አልፈቀደም። ተስፋ አድርገን ነበር። እኛን ሊጸየፈን አይገባም ነበር። ሰርተን ደክመን ለራሳችን የምንሆን ነበርን እኮ። ተፈናቃዮችን መመለስ የሚለው ባሳለፍነው መጋቢት ጠቅላይ ሚኒስትሩ ለጀነራል ታደሰ የስራ መመሪያ ሲሰጡ ባሉበት ሰነድ ላይ የተፈረመ የቤት ስራ ቢሆንም የአዲስ አበባው አገዛዝም ሆነ የመቀለው አስተዳደር ተፈናቃዮችን በማስመልከት መናገር መስራት የሚያቆሙ ይመስላሉ። በዚህኛው ክረምትን በላስቲክ ቤት ውስጥ እንዳናሳልፍ የሚለው የተፈናቃዮች ተማጽኖ እንደቀጠለ ይገኛል። ፋኖና የኦሮሞ ነጻነት ሰራዊት ያስቀመጧቸው የሰላም ቅድመ ሁኔታዎች እንደ ጥሩ ነገር የሚታዩ ናቸው ስትል አሜሪካ ገለጸች። ድርጅቶቹ ያቀረቡት ቅድመ ሁኔታን ተከትሎ የፌደራል መንግስት ስልጣን ላይ እንደመሆኑ መጠን የሰላም መንገዶችን የሚያፈላልግበት መንገድ በጉጉት ይጠበቃልም ብላለች። ከጥቂት ሳምንታት በፊት የፌደራል መንግስቱን ፋኖና የኦሮሞ ነጻነት ሰራዊትን ወደ ሰላም እንዲመጡ ጥሪ ያቀረበው በአዲስ አበባ የሚገኘው የአሜሪካ ኤምባሲም ወዲያውኑ ከታጣቂ ድርጅቶች ምላሽ የተሰጠው ሲሆን አገዛዙ ግን ምንም አላለም። ምንም እንኳን አሜሪካ የኢትዮጵያ መንግስት የራሱን ህዝብ በድሮን መግደሉን እንዲያቆም ትጠይቃለች የሚለው መግለጫ ተቀይሮም በዲፕሎማሲያዊ ቃላት መልሶ ቢቀርብም የብልጽግናው አገዛዝ የሰላም መንገዶችን እንዲፈልግ የሚጠይቅ ግን ነበር። ፋኖና የኦሮሞ ነጻነት ሰራዊት ራሳቸው በሚጠሩበት ስም የጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲም ከጥቂት ሳምንታት በፊት ባወጣው መግለጫ ታጣቂዎቹ ለሰላም ያላቸው ምላሽ ማውጣታቸውም ይታወሳል። የብልጽግናው መንግስት በህዝብ ላይ የሚፈጽመውን ግድያ
ለማስቆምና ሰላምን ለማምጣት ያስችላል ያሉትን ሁለቱም በየወገናቸው ለአሜሪካ መንግስት ምላሽ ሲሉ ባወጡት መግለጫ ማሳወቃቸውም አይዘነጋም። እነዚህ መግለጫዎችን መመልከታቸውን የጠቆሙት የአሜሪካው አምባሳደር ኤርቪን ማሲንጋም በመልካም ጎን እንደተመለከቷቸው አብራርተዋል። የኦሮሞ ነጻነት ሰራዊትና ፋኖ ያቀረቡትን ቅድመ ሁኔታዎች ተመልክቻለሁ ያሉት አምባሳደሩ ዘርዘር ያለ ሀሳባቸውንም ሰንዝረዋል። ከተወሰኑ የኦሮሞ ነጻነት ግንባር ጦር አንጃዎችና ከተወሰኑ የፋኖ አንጃዎች የተሰጠውን መልስ አይቻለው። በእርግጥ በርከት ያሉ ቅድመ ሁኔታዎችን የዘረዘሩ ናቸው። እንዲያም ሆኖ እንደኔ እንደ ጥሩ ነገር ነው ያየኋቸው ብለዋል። አምባሳደሩ ኢትዮጵያ ሰላም መሆን እንደሚገባት አበክረው የገለጹ ሲሆን ይህንን ተጨባጭ ለማድረግ የፌደራሉ መንግስት ስልጣን ላይ እንደመሆኑ መጠን መላ ይፈልጋል ብዬ ተስፋ አደርጋለሁም ብለዋል። በትግራይ ክልል ወደ እርስ በርስ ግጭት ይገባል የሚል ስጋት ማንዣበቡን ማህበራቱ አሳወቁም። ይህንን በማስቀረት ረገድ የጀነራል ታደሰ ወረደ አስተዳደር ኃላፊነቱን እንዲወጣም ጥሪ ያቀርበዋል። ከሰሞኑ በትግራይ የተለያዩ ኃይሎች የተሰጡ መግለጫዎች በክልሉ በድህረ ጦርነቱ ያለውን ቀውስ የሚያመላክቱ ናቸው። 5ኛ ክረምት በሸራ መኖር በቃን ያሉ ተፈናቃዮች የፕሬዝደንቱን ቢሮ ጥሰው መግባታቸው ይታወቃል። ህወሓት ደግሞ በቅርቡ አውጥቶት በነበረው መግለጫው የኢትዮጵያ መንግስት የፈረመውን የፕሪቶሪያውን ውል ከማክበር ይልቅ በተቃራኒው ትግራይን የሁከት ማዕከል ለማድረግ እየሰራ ነው በሚል መክሰሱ አይዘነጋም። የብልጽግና ድጋፍ አላቸው በሚል ባለም አቀፍ የመገናኛ ብዙሃን የተዘገበላቸው በአፋር የተሰባሰቡ የትግራይ ታጣቂዎች አዛዥ ወዲያን ጥሩ ደግሞ ህወሓትን እንደሚታገሉ ተናግሯል። ጀነራል ታደሰ ወረደ በበኩላቸው ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ማወቅ አለባቸው ያሉት ከ2 ቀናት በፊት ነው። በዚህ ሁነት ውስጥ በትግራይ ክልል እያንዣበበ ነው ያሉትን የእርስ በርስ ግጭት ስጋት እንዲቀርፍም የክልሉ ጊዜያዊ አስተዳደር ሊሰራ እንደሚገባ 2 ማህበራት ጥሪ አቅርበዋል። ቅድሚያ ለሰብአዊ መብቶችና የዲሞክራሲያዊና ማህበራዊ ፍትህ ድምጽ የተባሉ 2 የሲቪክ ተቋማት እንደሚሉት በትግራይ ክልል እየተስተዋሉ ባሉ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት እንዳይከሰት ስጋት ተፈጥሯል። ይህ አደጋ ደግሞ አሳሳቢና የትግራይ ክልል ህዝብ ሊቋቋመው የማይችል ነው ያሉት እነዚህ የሲቪክ ተቋማት ሊከሰት የሚችል ብለው የሰጉት ግጭትን ለማስቀረት በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አስተላልፏል። ከጥር 15ቱ የትግራይ ሰራዊት አመራሮች መግለጫ በኋላም በትግራይ ኃይሎች መካከል መከፋፈሎች እየተፈጠሩ ነው ያሉት ማህበራቱም ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር በማድረግ የግጭት ስጋቱን ማናሩንም አስረድቷል። የትግራይ ክልል የእርስ በርስ ግጭት ስጋት እንዲቀረፍም የክልሉ ጊዜ አስተዳደር ሊሰራ ይገባል፣ ለዚህ ደግሞ አካታችና አቃፊ ሊሆን ያሸዋል ሲሉም ነው ያከሉት። የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ደግሞ ከሰላም ውጭ ሌላ አማራጭ የለንም፣ ይህ ሆኖ እያለ ትጥቅ ማንሳት፣ ሜዳ መውረድ የመሳሰሉትን ትመለከታለ። ይህ ከችግሮቻችን መካከል አንዱ ነው። ማንኛውም ጥያቄ በሰላማዊ መንገድ ማስተናገድ ይቻላል። ከሰላማዊ መንገድ ውጭ ሌላ አማራጭ የለንም። ፋሺዝም የለም። በኃይል ካልሆነ በሰላም ሊወገድ አይችልም የሚባል ነገር የለም። ሰላም እስካለ ድረስ ሁሉም ችግር ሊፈታ ይችላል ሲሉ ነው የተደመጡት። የኢትዮጵያ የሕክምና ባለሙያዎችን ጥያቄዎችን ለቢቢሲ በመናገራቸው ባገዛዙ ታስረው የነበሩት ዶክተር መሐሌት ግዑሽ ከእስር ተፈቱ። የዳቦና የስራ ሁኔታን አንስተው በማብራሪያቸው በማቅረባቸው ብልጽግና ሁከትና ብጥብጥ በማነሳሳት በሚል ለ3 ሳምንታት አስሯቸው ነበር። ዶክተር መሐሌት ግዑሽ በዋስትና ነው ከእስር የተለቀቁት። እርሳቸው በሚገኙበት የክስ መዝገብ ስር የነበሩ ሌሎች የጤና ባለሙያዎችም ትናንት ከጤና ሚኒስቴር ጋር ውይይት ካካሄዱ በኋላ መፈታታቸው ታውቋል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ጋር ተያይዞም ግንቦት 11 በጸጥታ አካላት ከመኖሪያ ቤታቸው የተወስደው የነበሩት ዶክተር መሐሌት ግዑሽን ጨምሮ 9 ግለሰቦች ላይ ሁከትና ብጥብጥን ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ አገዛዙ እንዳቀረበባቸው መዘገቡም ይታወሳል። በዶክተር ሳሙኤል ኃይሉ ተወልደ መድህን ስም በተከፈተው መዝገብ አገዛዙ የሕክምና ባለሙያዎችን ጥያቄም የሽብር ጥያቄ አድርጎ ማቅረቧቸው ነበር። ዶክተር መሐሌት ግዑሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችና የጤና ባለሙያዎች የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየት መስጠታቸውን ተከትሎም ነው። የጤና ባለሙያዎች ጥያቄዎቻቸውን በሰላማዊ መንገድ እንዲህ ቢያቀርቡም የብልጽግናው መንግስት ግን ምላሹ ማፈን፣ ማሰር፣ ማሳደድና ማባረር ነበር። እነዚህን እርምጃዎችን ተከትሎ
ስጋትና ፍርሃት በባለሙያዎቹ ላይ በመፍጠር የተጀመረውን እንቅስቃሴ ማስተጓጎል ችሏል። በዚህ ችግርና ሰቆቃ ውስጥ እስከ መቼ የሚለው ባይታወቅም ጠቅላይ ሚኒስትር አብይ አህመድ ደግሞ ነጋዴውንም መምህራኑንም በየተራ እየጠሩ እየወረፉ ሲሆን የጤና ባለሙያዎቹ ደግሞ ቀጣዮቹ ናቸው። በአማራ ክልል በዝንጀሮ ፈንጣጣ በሽታ የተያዙ 2 ሰዎች መገኘታቸው ተሰማ። ሁለቱ ታማሚዎች የተገኙት በባህር ዳርና መተማ ነው። የክልሉ የህብረተሰብ ጤና ኢንስቲትዩት በሽታው በመተማ 1 ሰው እንደዚሁም በባህር ዳር 1 ሰው በአጠቃላይ በ2 ሰዎች ላይ የተገኘ ቢሆንም በሽተኞቹ በወቅቱ ተገቢውን ሕክምና አግኝተው በማገገም ላይ ናቸው ብሏል። ተቋሙ የኤምፖክስ በሽታ ተገቢው ጥንቃቄ ከተደረገም በቶሎ የሚድን በሽታ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግና የግል ንጽህናውን በመጠበቅ ራስን ከበሽታው መከላከል ይችላል ብሏል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የጤና ሚኒስቴር ዕለታዊ ሪፖርት እንደሚያመላክተው ከሆነ በኢትዮጵያ በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 18 ደርሷል። በመረጃው እስካሁን የተመዘገበው ሞት 1 ሰው ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች አሃዝ ደግሞ 15 መሆኑንም ጠቁሟል። 2 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ102 ሰዎች ላይ ስለመሆኑም ይፋ አድርጓል። በሀገሪቱ የዝንጀሮ ፈንጣጣ ኤምፖክስ ምርመራ እየተካሄደ የሚገኘው በአዲስ አበባ፣ አዳማና ሐዋሳ ነው ሲል የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መግለጹም አይዘነጋም። የአዲስ አበባ ፖሊስ ላለፉት ቀናት በስር ያቆየውን ጋዜጠኛ ተስፋለም ወልደየስን ለፌደራል ፖሊስ አሳልፎ ሊሰጠው ነው ተባለ። እስከ ሰበር ሰሚ ድረስ ይግባኝ ያለው ፖሊስ ጥያቄው ውድቅ ሲደረግበት የፌደራል ፖሊስን ተቀብለኝ ሰረው ሌላው መሆኑን ድርጅቱ ኢትዮጵያ ኢንሳይደር አሳውቋል። ጋዜጠኛው የታሰረው ባሳለፍነው እሁድ በተካሄደው የወላይታ ዲቻና ሲዳማ ቡና እግር ኳስ ጨዋታ ደጋፊዎች ስቴዲየም ገብተን ማየት አለብን በማለት ያስነሱት ጥያቄን መከልከሉን ተከትሎም ጋዜጠኛው በቦታው ላይ ተገኝቶ መንግስት ስቴዲየሙን እየተጠቀመበት ያለው የትግራይ ተወላጆችን ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ፖሊስ እንዳሰረው ጠበቃው ለመገናኛ ብዙሃን ተናግሯል። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄና አምነስቲ ኢንተርናሽናል በተናጥል ባወጡት መግለጫ የኢትዮጵያ ባለስልጣናት የኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጠይቀዋል። ይሁን እንጂ ፍርድ ቤት የፈታውን ጋዜጠኛ ፖሊስ አሁን በስር ላይ እንዲቆይ ያደረገው ሲሆን የቂርቆስ ክፍለ ከተማ ፖሊስ መምሪያ ለፌደራል ፖሊስ የማስረከብ ፍላጎት እንዳለው ኢትዮጵያ ኢንሳይደር አሳውቋል። የተስፋለም ወልደየስ ዋስትና መብት እንዲከበር በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት፣ የቂርቆስ ምድብ ችሎት፣ የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤትና የአዲስ አበባ ከተማ ሰበር ሰሚ ችሎት ወስነውም ነበር። በህንድ አውሮፕላን አደጋ በህይወት የተረፈው ግለሰብ መነጋገሪያ ሆኗል። ወደ ለንደን በመጓዝ ላይ ያለ የተከሰከሰው አውሮፕላን ከ200 በላይ ሰዎች ህይወትን ነጥቋል። በህንድ አህመዳባድ ከተማ አቅራቢያ 242 ሰዎችን አሳፍሮ በተነሳ የመንገደኞች አውሮፕላን ላይ በደረሰው አደጋ እስካሁን በአውሮፕላኑ 11A መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፉ ታውቋል። የአህመዳባድ ፖሊስ ኮሚሽነር እንደተናገሩት ከሆነ ወደ ለንደን ሲያቀና በተከሰከሰው የኤር ኢንዲያ ቦይንግ 787-8 የመንገደኞች አውሮፕላን ውስጥ በ11A መቀመጫ ላይ ተሳፍሮ የነበረ አንድ እንግሊዛዊ በህይወት ተገኝቷል። በባለስልጣናት የተጋራው የበረራ መግለጫ እንደሚያስረዳው በዚሁ መቀመጫ ላይ ያለው ተሳፋሪ የእንግሊዝ ዜግነት ያለው ኩመር ራማሽ በመባል የሚጠራ ግለሰብ ነው። ይህንን ተከትሎም የህንድ የመገናኛ ብዙሃን ስሙንና የመቀመጫ ቁጥሩን የሚያሳየውን ፓስፖርት አጋርተዋል። የመገናኛ ብዙሃኑ ግለሰቡን በሆስፒታል ውስጥ እንዳናገሩት የገለጹ ሲሆን ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማና አውሮፕላኑ ተከሰከሰ፣ ሁሉም ነገር በፍጥነት ሆነ ሲል መናገሩን ዘግበዋል። በአውሮፕላን ውስጥ ከነበሩ 242 ሰዎች መካከል 212ቱ ጎልማሶችና 11 ህጻናት እንደሚገኙበት የተገለጸ ሲሆን 230 መንገደኞችና 12 የበረራ ሰራተኞች መሆናቸውንም ዘገባዎቹ አስረድተዋል። ከነዚህ ውስጥ 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው፣ 7 የፖርቹጋልና 1 የካናዳ
ዜግነት ያላቸው ተሳፋሪዎች በአውሮፕላን ውስጥ እንደነበሩ አየር መንገዱ አሳውቋል። እስካሁን ድረስም የ204 ሰዎች አስከሬን መገኘቱን የሀገሪቱ ፖሊስ ይፋ አድርጓል። አደጋው አስከፊ በመሆኑም ቀሪ ጥቂት ተሳፋሪዎች በህይወት የመገኘት እድላቸው እጅግ ጠባብ ስለመሆኑም ነው የተነገረው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።